እውር ያበራሉ ይባል የለ እንዴ እነዚህ ጴንጤዎች እስቲ እናያቸው ብለው መጡ ከዛ በኋላ ይህን እነሱ ሲመጡ እኔ በውስጤ ያለው መንፈስ ይነግረኛል ዛሬ አዲስ ክርስቲያን እንዲህ አዲስ ነፍስ መጥቷል እንዳያመልጣችሁ ከዛ በኋላ እየጸለይኩ ይያለ በአራት ቦታ ጨራራ ያሳየኛል ከጌታዬ ምንድነው ይጠይቃል ስጠይቅ ይሄማ አዳዲስ የመጡ ነፍሳትን ማደንዘጃ ነው ልባቸውን ማስተዋላቸውን መወሰጃ ነው ይለኛል ሃሌሉያ ጌታዬ ይላል ልክ ያጨራር ሲጠፋ ተነስቼ እዚህ ጉባኤ ውስጥ ለመጀመሪያ የመጣችሁ እህቶች ወንድሞች በዚህ ጋር ታዩኛላችሁ ሁለት እህቶች አላችሁ ሃሌሉያ እላለሁ ተነስቼ ጸጥ ይላሉ ያ ጸጥ ነው የሚባለው በዛታ ሁሉም ይጨፍናል አዲስም ይሁን አሮጌ ሁሉ መጨፈን አለበት ከዛም በኋላ እጠቁማለሁ አንድ እህት አለሽ በእንደዚህ አይነት በሽታ የምትሰቃይ እህት ዛሬ ክርስቶስ ያድነኛል ብለሽ የመጣሽ እጅሽን አሳይኝ አንቺ ሲል አንዷ ብድግ ትላለች እኔ ይሁን እንዴ ብላ ነው የምትነሳ አንቺ ታደርለሽም ሌላ አለሽ ተነሽ አሁንም ትነሳለች አንቺ ታደርለሽም 10 ይነሳሉ በዛ እኔ ይሁን በሚል ማአት ይነሳሉ ከዛ በኋላ እጃችሁን ወደ ላይ አድርጋችሁ ወደ መድረኩ ትመጣላችሁ ሲባል ተማርከው ለመንፈሱ ወደ መድረኩ ማለት ነው ከዛ ወዲህ አይመለስም እግዚአብሔር የወደደው ብቻ ነው የሚመለሰው ያንን ስልት ነው የሚጠቀሙ አሁን ታሞ ይመጣሉ በስሜ እናቶች ለምሳሌ የኔ አያት ልንገራችሁ ራሷን አሟት በጣም ራስ ምታት ይዟት የጋስትሪክኒ ወስጄ ከሰጧት ትድናለች በስሜት ነው አይደል አሁን እናቶች እንደዛ ነው ጋስትሪክ አቃጥሎኝ ብላ አንድ እናት ትመጣለች እናቴ ዛሬ ጋስትሪክ አሞኛል ብለሽ የመጣሽ እናት መንፈሱ ያሳያል በደንብ ለምን ልባቸውን ከፍተው ነው እኛ እናት የመጡት ክርስቶስ አድኖታልና እጆትን ጭኖ በኢየሱስ ስም በሉት ይድናል በኢየሱስ ስም ሃሌሉያ ያድኛል እዛው ነው እጃቸው የሚሰጡት እጅ ወደ ላይ ነው ሁሉ ጊዜ መማረክ ነው በቃ እዛ ይመጣ አይመለስም የፈለገ ነገር ቢሆን እና እንደዚህ አይነት ስልቶች ነው የሚጠቀሙት እና ብዙ ማሳሳቻ ስልቶች አሏቸው እና እንደዛ እያልን ብዙ ሰራ ነበር እኔ ለ3 አመት ከ6 ወር ነው ያገለገልኩት በአጠቃላይ በጣም የገባሁበት የምን አልቆጥም ለ3 አመት ከ6 ወር ግን ብዙ ማንኛው ወንጌል የፊሊጶስ ዘመቻ እዚህ ነው አሁን በአዲስ ነው የሰማሁት እኛውን ታገደ ምናምን አሉ እኛ ግን የፊሊጶስ ዘመቻ በ84 እኔ ዘምቻለሁ ገጠር ሁሉ ጉሌ ለፈይሳ ደሳ ውስጥ ይሄ ደሳ የሳር ቤት ውስጥ እዛ ውስጥ ያደርኩ ነበር ሶማሌዎች ለዛም ሶማሌዎች በጣም አደገኞች ናቸው ከነሱ ጋር ያደርኩ እንዲህ በጣም ብዙ ሶማሌዎች እየነገርኳቸው መጣሉ ግን አይመጡ እና እንደዛ ያያረኩኝ ብዙ ነገር አድርጌያለሁ ብዙ ስህተት ለጥፋት በጣም ነው የሚፈጥኑት እኔ መፈጥን ስለነበር አሁንም እነሱ እንዴት እንደሚፈጥኑ አውቃለሁ በጣም ለጥፋት እንደሚፈጥን ሰይጣን ለጥፋት እንደሚፈጥን ነገር ግን እኔ ዛሬ አሁን አንድ መናፍቃን ወይም ደግሞ አንድ እንዲሁ ባለም ያለችን እህት ወደኛ በተክርስቲያን ወደ ኦርቶዶክስ በተክርስቲያን ለማምጣት አልችልም ወይ ባንደበቴ ተናግሬ ያስቀይማታለሁ ለምን ለድህነት ስለሆነ ነው ግን ጴንጤ ላርግ ብል ነው ማአት አረጋለሁ በመንፈሱ አብሮኝ ይሰራል እና እንዲህ ያልኩኝ መጨረሻ ላይ ልክ 1 አመት ከ6 ወር ሲሆነኝ ትምህርት ቤት ሲሄድ አንድ ሰውዬ ማግኘት ጀመርኩ ሰውዬውን እስካሁን ማላውቀው በጣም ይለባብስና ይመጣል ይቆማል እህቴ እንደምናሽ በቃ ስሜን አያውቀው እግዚአብሔር ይመስገን እንዴት ነው ህይወት ጥሩ ነው አይዞሽ በርቺ ምናምን እያለ ለ3 ሳምንት ያህል እየጠበቀኝ እዛች ቦታ ነው የሚጠብቀኝ እያለ በጣም ብዙ ጊዜ ከዛም በኋላ አንድ ቀን ከማንም ጋር ትጃለኝ ትምህርት ቤት ማንም ጓደኛ እንዳይኖርሽ በዚህ ጋር ትመጪ በዚህ ጋር ነው ስትሄጂ በዚህ ጋር ብቻሽን መሆን እንድትሆኚ ነው ፈልገው ማለት ለምን ስለው የሚያሰናክልሽ ብዙዎች ተነስተዋልና ለካ በዛን ወቅት በተክርስቲያን ቅዱስ ሚካኤል ነኛ ጋር ለቤተክርስቲያን የቤተክርስቲያን ሰንበት ተማሪዎች እስቲ እናግኛትና እናነጋግራት ወይ ትመለስ ይሆናል የሚል ነገር ለካ እንትን ብሎ ነው በኋላ ላይ ነገሩኝ እኔ ግን አላውቅም የሚያሰናክልሽ ብዙዎች ተነስተዋል ነው ያለኝ ከዛም በኋላ ልክ ነው አልኩኝና ሰው ጋር ጓደኛ ትምህርት ቤት ማንንም ጓደኛ የለኝም ግን ትምህርት ቤት ቁጭ ብዬ አስተማሪዎች ሶማሌ አስተማሪ አማር ሁሉም ያቆኛል ወይ እዛ ትምህርት ቤት እየተማርኩኝ የሚገርማችሁ ነገር እየተማርኩኝ ውስጥ የሆነ ስሜት ሲሰማኝ እጸልያለሁ ስጸልይ አንድ ቀን አስተማሪ አንቺ በየቦታው ነው እንደምትጸልይ ሲል ሃሌሉያ ኢየሱስን ታል እየተመላለሰ እኮ ነው አልኩት በዚህ ትምህርት ቤት አይና እብድነሽ ለካሪ ጤነኛ መስለሽ ነው ማናገርሽ እና አሁን ስሜ ቅጥል ስሜ ትምህርት ቤት ኢየሱስ እየተመላለሰ ነው ለሶማሌው ሲመጣ ኢየሱስ እየተመላለሰ ነው ብቻ ይመላለስብኛል እናንተ ዘርፋፋ ቀሚስ የለበሰ እንዲሁ ይታየኛል እንዲሁ በቃ በሐሳብ ማለት ነው ለምን በደንብ ስለማምነው መንፈሱ ክርስቶስን እየተመሰለ ብዙ ጊዜ ያታልለኝ ነበር ከዛም በኋላ ትምህርት ቤትን በዛ እንትን ያሰው ያገኘሁት ለ3 አመት ከ6 ወር ደህንነት አስተማሪ ሳስተምር ጸሎት ጓድ ስሳተፍ ሶማሊኛ ወንጌል አስተማሪ ኮንፈረንስ ላይ ሶማሊኛ ወንጌል እየተረጎምኩኝ ሳስተምር ምን መጨረሻ
አንድ ቀን ትምህርት ቤት እየሄድኩኝ ይሄው ሰውዬ የተለመደው ማለት ነው ቆሞ እየጠበቀኝ ማለት እሱ ለ2 ዓመት ያህል አብሮኝ ነበር ግን ስሙን አላውቅም በተለያየ ስፍራ ነው በቃ አብሮኝ የሚሆነው አንድ ጊዜ ይገርማቸዋል 2 ኦርቶዶክስ ቤተክርስቲያን ልጆች ወስጄ እኔና አንድ ሌላ ጴንጤ ልጅ ሆነንና ኑ ዛሬ አዲስ ሆቴል ተከፈተ አፍሪካ ሆቴል እዛ ሆቴል እንሂድና ምግብ አዘን በልተን አልኳቸው ክርስቶስ ሲከፍል ታያላችሁ አረባክሽ እኔ አስኩት 2 ብር ነው እነሱ ምንም ማለት ገባ በጣም አሪፍ ምግብ ነው ያዘን ቢያንስ 30 ብር ሆነ በላ ተፋጠጡ ሁሉም አይዟችሁ ክርስቶስ ይከፍል ምን አስጨነቃችሁ እኔ ተልክ ያለው እነሱ ሁለቱን ለማስተናገድ አይደለም 30 ብር 100 ብር ይከፈላል አውቃለሁ ያለ ከዛ በኋላ ታዲያ እንዴት ነው የሚሻለው እንዴት እንውጣሉ ግዴለም ቆይ መልእክት ይመጣል ጠብቁ በቃ በጣም ደነገጡ እኔ ምን ነው ባልበላው አለች አንዳንዴው እኔ ምን ነው በቀረብኝ ሰው ሁሉ እንደውም እኛን ነው መሰለኝ የሚያየው አለች በአሳማ ወላሂ መጣና አስተናጋጁ የኔ ቤት ሂሳብ ተከፍሏል ምናምን እኔ እንደሚከፈል አውቀዋለሁ እግዚአብሔር ይባርካችሁና ተነሳን ወጣ እነዛ 2 ኦርቶዶክሶች ግን እግዚአብሔር ይመስገን አልበጡ እቺ ሰይጣን ናት እንደውም ብለው በዛው ነው የቀሩት እግዚአብሔር ረድቷቸዋል ማለት ነው እና እንደዛ እያለ ያን መንፈስ ብዙ ነገር ይሰጣል አሁን አንዱ ኮንፈረንስ ላይ መጣ እንዲያለ ፓስተር ነው በጣም ሲያገለግል ማለት ብዙ አዳዲስ ይመጣሉ ብዙ ጊዜ ይመጣሉ መጣና እያገለገለ ሃሌሉያ ኢዴማይ ሳንተራሪ ኢየሱስ እኮ ማይሰጥ የለም ወገኖቼ ታላችሁ አለ ዲክስ መኪና ሲሰጠኝ መድረኩ ላይ ነው ህዝቡ ሰፍ ብሎ የሚጠብቀው መኪና ይዘ ሃሌሉያ እና ልሳኑንም በዛው ነው መልላችሁ እንጂ ልሳኑ ለብቻ አይደላችሁም እያልኩላችሁ ነው እና የልሳኑ ትርጉም የለውም ብያቸዋለሁ እንደዘፈን ነው ማለት ነው ከዛም በኋላ ሃሌሉያ ሃሌሉያ ኢየሱስ ሪዲማይ ሳንተራሪ ሃሌሉያ ሪዲማይ ሱሪዲማይ ዲሪናማይ ሲያ ሃሌሉያ መኪና ነው ፈልገው ቆሞ እና ከዛ በኋላ ይሄደ እየተንጎራ መጨረሻ ላይ ሃሌሉያ ነዶ ሰጠኝ ኢየሱስ አለ ህዝቡ ገረሙ ይሄ እነዚህ ጴንጤዎች እብድ ናቸው ሰጥቶኛል አለ ቆማል መድረኩ ላይ ሰው ይፈልጋል ግማሽኛ ስለምናቅ የመንፈስ ስለሆነ ምን ማለት ነው ሁሉም ይላል ይዛሳ ኢየሱስ አይሰጥም ሰጥቶካል አልሰጠኝም ሰጥቶካል የታል መኪናው አንዱ ሰው ተራ መኪናው አይታል አለ እደጅ ነው ማን እንዳስቀመጠ አይታወቅም ግን እደጅ ዴክስ መኪና አይተናል ማለት እንዳለ ሲያው ሁሉም የዘንድ በጣም ብዙ ነው ጌታን እንቀበላለን ያሉት ለምን ለዴክስ መኪና ሃይማኖትን መሸጥ ለገንዘብ ሃይማኖትን መሸጥ ማለት ነው ማስተዋላችን እግዚአብሔር ይመልስልን ማስተዋል ስለሌላቸው ነው እንጂ ያችን ዴክስ መኪና ወይ አንዱ ሰምቶት እንደሆነ ያስቀመጠው እኔ እንደዛ ብዬ ነው እኔ ራሴ ተራጠር ነው አንዱም እንደዚህ ጤፍ ሰጠኛል ክርስቶስ ጤፍ እንዲ ልጆች ቆሎ ሲበሉ ጌታ ሆይ ጤፍ አምጣ ስል 2 ኩንታል ጤፍ ተፈይቶ ቤቴ መጣ ይሄ ማሳታቻ ህዝቡ መሳቢያ ነው እኛ ክርስቶስ ሁሉ ነገር ይሰጠናል ከቀረብ ነው ግን እኛ እንደ ሰይጣን አይደለም ክርስቶስ ሁሌ እስከ ዘላለም ነው የሚሰጠን ሰይጣን ግን ስናምነው ነው የሚሰጠን ስንቀርበው እንገዛለት ባሪያ ስንሆን እንጂ አይሰጠንም እና እንደዛ እያለ ብዙ ነገር ይጠቀማል አንድ ሌላ ደግሞ ጨምርላችሁ መንፈስ ቅዱስ ይላል መንፈስ ቅዱስ ለምሳሌ ሁላችሁም ልሳን ተናገሩ ይላል ሃሌሉያ በኢየሱስ እንደዚህ ድልቅ ይወጣል ጉባኤ አንዱ በጣም ርር ብሎ ከተናገረ ሲባል ጻት ይባላል ምን አለ መልእክት አለ ማለት ነው የእግዚአብሔር መንፈስ እንደው አንዴ ከወረደ እንኳን ጭብጨባ ምን ይመልሰዋል ምንም አይመልሰው የሰይጣን መንፈስ ግን እንደዚህ በጭብጨባ ምን ይመለሳል እና እንደዚህ ቸብቸብ ሲል ጻት ሲል ዛሬ እዚህ ውስጥ በቃ ብዙ ነገር ነው የሚናገሩት የሚያታልሉበት እኔም አታልልበት የነበረው እግዚአብሔር መልሶኝ አታልልበት የነበረው ብዙ ስልቶች ናቸው እና አትወሰዱ ከነሱ ጌታን ፍቅራቸው ትህትናቸው ምናቸው በጣም ሊስበን ይችላል ያ ግን የሰይጣን ስጦታ የእግዚአብሔር ስጦታ አይደለም ትግስታት እኔ መጣ ነበር ጌታን ተቀበል ለቅሶ ቤት ማንንም አይችልኝም በየለቅሶ ቤት ነው የሚሄደው አሁን ባይገርማችሁ ለቅሶ ቤት ሄጃለ በጣም በቃ ከዛው ሊጣልቻለሁ ዘመድ እንኳን የራሴ ዘመድ ሲሆን አልሄድም ለቅሶ ቤት በዛ ስለማይው ጣልቻለሁ ለቅሶ ቤት ሄጄ ለሌሊት ተነስቼ ጌታ ኢየሱስ በማለዳ ይመጣል ሁላችሁም ተነሱና አረ እቺ ልጅ ማን ያመጣብን አረ አንዱ መጥቶኛል ጌታ ይባረክ በጣም ደስ ይለኛል ሲመጣ ግን በእግዚአብሔር ሆኜ እንደዛ ሆነ ብዙ ነበር